ፍቅረኛ አለሽ? አዎ አለኝ። ኦኬ እሺ ወንድና ሴት ቤስት ፍሬንድ መሆን ይችላሉ አይችሉም? ይችላሉ። ይችላሉ? ይችላሉ። እርግጠኛ ነሽ? አዎ ይችላሉ። እሺ ደውይለት። ከማን ጋር ነሽ? ከማንም ጋር ብቻዬን። ለአንተ ስሜት አለኝና አንድ ላይ በፍቅር አንድ ላይ እንድንሆን ፈልጌ ነው። የተለመደ ቦታ እንገናኝ። አይ ያቺ መወዳት ልብስ ምናምን ደግሞ ልበሽ። እሺ ደግሞ የተለመደውን ነገር ፈልጋለሁ። ችግር የለውም። ሰዎች እንግዲህ ያቺን ልጅ ልንጠይቃት። ይቅርታ እማ፣ ይቅርታ አንዴ ካሜራ አለ። አዎ ይቅርታ አንዴ። ፈቃደኛ ነሽ ቢቀረጽ? እሺ ምን ነበር? እሺ አንድ ጥያቄ አለኝ። አጭር ጥያቄ ነው። ፍቅረኛ አለሽ? አዎ አለኝ። ቦይፍሬንድስ? አለኝ። ኦ ቦይፍሬንድ ቤስት ፍሬንድስ ማለት ነው? ቤስት ፍሬንድም አለኝ። ሁለቱም ይተዋወቃሉ። ቤስት ፍሬንድም ፍቅረኛ ጓደኛሞች። ኦኬ ቦይፍሬንድሽም ፍቅረኛሽም ቤስት ፍሬንድሽም ጓደኛሞች ናቸው። ኦኬ እሺ ወንድና ሴት ቤስት ፍሬንድ መሆን ይችላሉ አይችሉም? ይችላሉ። ይችላሉ? ይችላሉ። እርግጠኛ ነሽ? አዎ ይችላሉ። ሁለቱም ቤስት ፍሬንድ መሆን ይችላሉ። ኦኬ እሺ አሁን ደውለሽ ማረጋገጥ እንችላለን? ማን ጋር? ቤስት ፍሬንድሽ ጋር ደውለሽ ፍቅር ለሱ እንዳለሽ ትነግሪዋለሽ። ከዛ ኦኬ ቤስት ፍሬንድ ጋር ልደውል። አባ ይቅርታ ድምጻቸው እየረበሸ ነው አይደል? ይቅርታ ትንሽ ጠጋም በለሽ። እሺ ይቅርታ ትንሽ ወደ ኋላ ሆነላችሁ ቤተሰቦች። ይቅርታ እንግዲህ እዛ ጋር ድምጽ ስላስቸገረን ነው። ይቅርታ። ችግር የለውም። እሺ ቤስት ፍሬንድሽ ጋር ትደውይለታለሽ? አሁን እሺ ደውል። እናረጋግጥ። ትተማመኝበታለሽ? ተማመኝበታለሁ። እሺ ደውይለት። ቤተሰቦች እንግዲህ ወንድና ሴት ቤስት ፍሬንድ መሆን ይችላሉ ብላለች። ፍቅረኛ አላት። ፍቅረኛዋና ጓደኛዋ የቅርብ ጓደኛ ማቾች ናቸው። እንግዲህ አሁን ይጣራል። የሚፈጠረውን ነገር አብረን ያለን ማለት ነው። እስቲ እየደወልሽለት ነው? እየጠራል ላውዳ ድምጽ ነው። ምላሹ ምን የሚሆን ይመስላችኋል? በኮሜንት እየገመታችሁ እስቲ። ሄሎ ሄሎ ሄሎ፣ ይሰማል? ሄሎ ሳሚ፣ ወይ እንዴት ነህ? ደህና ነህ? አለሁልህ። ምን አልጠፋው? አትደውልም? አይደወልም? አንቺ አልገኛልሽ በራስሽ አለ። እንዴት ነው አልገኝም? እንዴት ነህ? አለሁ። የት ሆነህ ነው? ስራ ነው? ኧረ ቤቴ ተኝቻለሁ። ማውራት ይመቻል? አዎ ፈልጌ ነበር። ፍቅሯን ልገልጽላት ነው እንግዲህ። ስማኝና ብዙ ጊዜ ልነግርህ አስቤ ነበርና ላንተ ያለኝ ስሜት አለና እሱን ልነግርህ ፈልጌ ነበር። ውሎ አዳሩን የምናገር ውሎ አዳሩን አይደል ወይ የምናገረኝ? ምን የተለየ ነገር አለ? የለም ግን አሁን አንድ ላይ መሆን ፈልጌ ነው ካንተ ጋር ማለት አንድ ላይ እንድንሆን እሱንም በፍቅር አንድ ላይ እንድንሆን ማለት ነው። በፍቅር አንድ ላይ እንድንሆን ፈልጌ ነው። ይቆራረጣል ስልክ ሳሚ። ከማን ጋር ነሽ? ከማንም ጋር ብቻዬን። አትሰክሽኝ። ብቻዬን ነኝ። የምሬን ነው። ቤተሰቦች ምላሹ ምን ይመስልሻል? ቁም ነገር ከማን ጋር ነሽ? ብቻዬን ነኝ። የምር ብቻዬን ነኝ። ምን በእናትሽኝ ያልሰማሁሽም ነገር ለአንተ ስሜት አለኝና አንድ ላይ በፍቅር አንድ ላይ እንድንሆን ፈልጌ ነበር። ምን ማለት ነው? ማለት የጅልስና ምናምን አይደለም አይደል? የጅልስና ምናምንማ አለን። እሱን አይደለም ነው እሱ እንዳለ ሆኖ በፍቅር አንድ ላይ ፍቅረኛሞች እንድንሆን ፈልጋለሁ። የቀለድኩ አይደለም። አዎ የምሬን ነው። አንተ ሳይኖር ቀርቶ ነው ትተዋወቁ የለ እንዴ ከፍቅረኛዬ ጋር እንዴ? ምን ችግር አለ? አንቺ እኔ ጋር ያለሽን አውቃት ማለት ነው። እሺ ፊሊንግ እንዳለኝ ለአንቺም ታውቂያለሽ። እና ሁሉ ለሶስት አመታት አብረን በፍሬንድ ስንቀጥል እስካሁን ያላነሳሽውን
ላይክ ሁሌ እንደምታዘጂኝ ልታዘጂኝ አይደለም ላዝጋህ አይደለም ብዙ ጊዜ ልነግርህ ሞክሬ ነበር ግን ያው አዝማሚያው እሺ ሊል ይመስለኛል። ተከታተሉ። 2 ዓመት አውቀዋለሁ እኮ ታውቀዋለህ እና ከሱ ጋር ያለሽንም ፊሊንግ እኮ አውቀዋለሁ። ችግር የለውም ከሱ ጋር ያለው ነገር። ትላንት የት ነው ያደርሽው? ትላንት የት ነው ያደርሽው? ቤት ነው ያደርኩት። በቀኝ ሴጣን ተጠናውቶሽ ነው እንጂ ቤት አድረሽ እንደዚህ አይነት ሀሳብ በፍጹም ቤት ነው ያደርኩት። እና ምን ታስባለህ? ብሌን የምርሽን? አዎ የምሬን ነው። እንዴ እኔ እያጣራ ይመስለኛል። እሺ የሚል እየመሰለኝ ነው። ቤተሰቦች ተከታተሉ፣ ሰብስክራይብ እያደረጋችሁ ከተደዋወልን እራሱና እንዴት ነው ቶፒክ አንስተሽ አታውቂም? ኤስራኤል እንደዚህ አይነት ቶፒክ አንስተሽ አታውቂም? ወይም ፕራንክ ልታረጊ ሲሆን እንደዚህ ልታዘጊ ወይም ደግሞ ከጓደኞች ከሰከሶቹ ጋር ስትሆኝ ምናምን አይደለም። እንዴት ነው በስሜት የምቀልደው? እንዴ አንተም ለኔ ያለ ስሜት አውቀዋለሁ እንዴ እኔ ማይልኝ የምር ማይልኝ አላት። እሺ ሌለው የምሬን ነው። ሳሚ የምርሽን ነው? የሚሞት የምርሽን ነው? አዎ ማርያም የምሬን ነው። እሺ ባባስ ችግር የለውም። ለሱ ነግረዋለሁ፣ ፊክስ እናደርገዋለን። ኖ አይደለም ማለት እንደ ስንት ነገር አቅዷል እኮ አይደለ? ለዘንድሮ አንቺም ታውቂያለሽ። እኔ እሺ ካለ በጣም ነው የሚገርመኝ እውነት በጣም ሀሳብ ላይ እንዳለ ምናምን በዚህ አይነት ሁኔታ ውስጥ ነው ከእሱ ጋር መለየቱን የምናገር። በምን አይነት መንገድ ነው ፊክስ የምታደርጊው? ሰው እሱ ላይክ እርገጠው ላለው እያለ ጮቤ ይረግጣል። ኖ ችግር የለውም። ከሱ ጋር ፊክስ እናደርገዋለን። ችግር የለውም። ከመቼ ጀምሮ ነው እንደዚህ የተሰማሽ? ቆይቷል። ለምን ታዲያ ስሜቴን ስነግርሽ ላይክ ኢግኖር ማድረግ ፈለግሽ? ባለፈው ኖ ላይክ የራስን ስሜት ማዳመጥ ፈልጌ ነው። ከአንተ ጋርና ከሱ ጋር ያለኝ ነገር ምንድን ነው? ጋይስ ከዚህ በፊት ፍቅሩን ገልጾላታል። ለእኛ ያልነገረችን ነገር ነው ይሄ። አሁን የሰማሁት ተከታተሉ። ባባሽም አልፈልግም ታውቂያለሽ እኮ እኔም ላጣ ስለማልፈልግ ነው። አጉል ጭዌ ምናምን ይዘሽ ከሆነ የምር ፍሬንድሽፓችንም ማጣት አልፈልግ ማየውን ቶፒክ ውስጥ አስገብተሽኛል። ገና ላይክ ራሴ ላሳብዬ የተውኩት ቶፒክ አስደስተሻል። ከልብሽ ካልሆነ ነገር የምር ነው ማዘንብሽ። እኔ ምሬ ነው እና የቀለድኩ አይደለም ነው እኔ እየቀለድኩ አይደለም ማለት አንተም ስሜት እንዳለ ለእኔ አውቃለሁ እና ያለህን ስሜት እኔ ጋርም ያለ ስሜት አለ ሁለታችን ጋር። ግን ይህን ቶፒክ በስልክ ማውራቱ ሴንስ አይሰጥም እና ምንድን ነው ፕላንሽ? እኮ ተገናኝተን እናውራ። አይዋ የት ነሽ ዛሬ? ያለሁት አሁን ሰፈር ነው እኮ። ይገናኙ ቤተሰቦች። እሺ የተለመደ ቦታ እንገናኝ። ያቺ መወዳት ልብስ ምናምን ደግሞ ልበሽ። እሺ ደግሞ የተለመደውን ነገር ፈልጋል። ችግር የለውም። እናወራለን በቃ። እሺ ሳሚ እንዳታረግሽ ደግሞ። እሺ ደውላለሁ ደግሞ ጀለስ ሌላ ጭንቀት እንዳይቀጥሽ። ችግር የለውም። ከሱ ጋር ያለውን ከአንተ ጋር እናወራ ነው። ችግር የለውም። ከሱ ጋር ያለውን ፊክስ እናደርገዋለን። እናወራለን። እሺ ሳሚ ደውላለሁ። ጠበቀሽ ነበር ይሄን ምላሽ ወይስ? አይ አልጠበኩም። የምር አልጠበኩም። እዲ ማለት ቤተሰቦች እንግዲህ እንዳያችሁት ነው የሆነው ነገር ሆኗል። እኔ አሁንም አይችሉም ብዬ ነው ማምነው። እንግዲህ ተስማማን ወይስ እንዴት ነው? እኔ እንጃ ደንግጫለሁ። ማልኩ ራሱ ሳላውቀው ማለት ኦኬ ምን አልሽ? እንግዲህ አላቅም ምን እንደሚፈጠር። አሁን እንገናኛለን ተባብለዋል። እንግዲህ የእናንተ ኮሜንት ነው የሚወስነው። ከተስማማችሁ በኮሜንት ንገሩን። ቀጣዩን ስትገናኙ ወይ ቢቀረጽ ፍቃደኛ ናችሁ? ፍቃደኛ ትሆኛለሽ አንቺ? እሺ ቤተሰቦች እንግዲህ ሰብስክራይብ እያደረጋችሁ ተከታተሉ። በጣም አመሰግናለሁ ፍቃደኛ ስለሆንሽ።
ጋይስ እንግዲህ በቀጣይ ቪዲዮ እስከምንገናኝ ድረስ ሰብስክራይብ እያደረጋችሁ ተከታተሉን። ይሄ በየቦታው እያልን ሄድን እናጣራለን። ይመቻችሁ። ቻው